ወዳጅ ማለት አንተ በችግርህ በመከራ ሰዓት አብሮ የሆነ ትክክለኛ ወዳጅ ነው። ነብዩም ክብሩን ገለጹ ከአቡበከር። ከሰው ሁሉ ማን ይወዳሉ ሲባሉ አይሻን ወዳሉ አሉ። እናታችን አይሻ ያቺ ጀግናዋ ወጣት ሆና ኢልምን ያስተላለፈች። ዛሬ አንዳንድ ሰዎች ስሟን ቢያበላሹ ቢጠሉም ወደ ሺያው አካባቢ አይሻ የተወደደች የነብዩ የጀነት ሚስት የሆነች አይሻን ወዳሉ አሉ። ثم من ከዛስ ቀጥሎ ሲባሉ አቡሃ አባቷን። ማን ነው አባቷ? አቡበከር ስዲቅ በችግራቸው ሰዓት መጀመሪያ እስልምናን ከወንዶች የተቀበለው አቡበከር ስዲቅ ነው። መጀመሪያ ከሴቶች እናታችን ኸዲጃ አለች፣ ከአገልጋይ ዘይዳ፣ ከህፃናት አልይ አለ። በአንድ ቀን ውስጥ 4 ሰው ሰልም። አቡበከር ስዲቅ በዛ መከራ ሰዓት ላይ ነብዩ ላይ የተለያየ ነገር ሲያደርጉባቸው ምን ሲሏቸው አተቅቱሉነ ረጁላን አን የቁለ ረቢ አላህ፣ ጌታዬ አላህ ነው ስላለ ብቻ ትገሉታላችሁን ሲሉ አንተም የሱን ቢጤ ብለው አቡበከር ራሳቸውን እስኪስቱ ድረስ ደበደቧቸው። ኋላ ተሸክመው ይዟቸው ሄዱ። ምግብ ሲያቀርቡላቸው አልበላም፣ ነብዩ ያሉበት ሁኔታ ሳልመለከት አልበላም ምግብ አሉ። አቡበከር ረዲየላሁ ዐንሁ ውዴታ ፍቅር ይሄ ነበር። እናትየውና አንድ ሴት ተሸክሟቸው ሄዱ። መንቀሳቀስ እንኳን ከብዷቸው አቡበከር ስዲቅ ረዲየላሁ ዐንሁ ልክ ነብዩን ሲመለከቱ የነብዩን ደህንነት ሲያዩ አሁን እበላለሁ። ነብዩ ደህና ከሆኑ አሁን ቀላል ነው።